ኢንሳ ኮንትሮል የሚያደርገው አፕ ነው። መልእክቱንም ወሬውንም ንግግሩን። አሁን ቲክቶክ መልእክቶቻችንን ኮንትሮል ያደርጉታል አይደል? የቲክቶክ በእንትኖች ክሬተሮች የሚፈልጉትን ዋርኒንግ ያረጋሉ፣ ባን ያረጋሉ፣ ማይፈልጉትን ቪዲዮ ያስወጣሉ፣ የሚፈልጉትን ያስገባሉ፣ ምን ያረጋሉ? የፈለጉትን ማለት። ይሄ ደግሞ ኢንሳ ነው መልእክትህን የሚቆጣጠረው። መልእክትህን መቆጣጠሩ ባን ማረጉ ዋርኒንግ አይደለም። ስልክ ውስጥ ያለውን ሚስጥር መረጃ እንዲወስድብህ አታድርግ። ስምህን፣ ስልክህን፣ ኢንፎርሜሽንህን፣ የባንክ አካውንትህን፣ ፎቶግራፍ፣ ቪዲዮ፣ ማይክህን፣ ወሬህን ተጠንቀቅ። ምታወራን ሁላ ቪዲዮን ኤኒታይም ተርን ኦን ያደርጉልሃል። ይህንን ዳውንሎድ አድርግና አለቀ። ዳስ ለጥንቃቄ እንዲረዳ ነው ነግረናል። ኢትዮጵያዊ በአጭር ቪዲዮ ቲክቶክ ላይ መልእክቱን ሪከርድ አድርጊያል ማሰራ። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድሏለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድሏለን። የተወለደችበትን ቦታ ተናገር እንጂ በተለይ ስሟ ማን ይቀራል? እኛ ማጫሉን አጥተን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በመናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ። ተናገር ወለጋ ተበል እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም ከፍያ አስገድሏለሁ። እኔ የምለው የእውነት ግን እግዚአብሔር ነው የምላችሁ አስተሳሰባችን ለካ እንደዚህ በጣም ዝቅ ብለናል። በጣም ወርዷል ለካ አስተሳሰባችን። የሰው ሞት የሚያስደስተው ሞት ጉድ የተፈጠረበት እንዴ! እኔ እኮ በጣም እኮ ነው የገረመኝ ይሄን ስሰማ። እግዚአብሔርን ሶሻል ሚዲያ ላይ ይሄን ስሰማ እኔ በጣም አላመንኩም። እንዴ ምንድነው ምክንያቱ? ለ3 ዓመት አብረን የቆየን መጋዘኔ በዚህ ልክ ባዶ አድርጌት ተሸኛኘን። አብይ ህይወቱ እንደዚህ ባዶ ይሁንሽ፣ አመራርህ እንደዚህ ይመንምን ባዶ ይሁን። እዚህ ውስጥ ማሽን ነበረ፣ ብዙ ሰራተኞች ነበሩ። ዘንድሮ ግን ምንም ያው መጋዘኔን መልሼ ባዶ ሆኜ ከስሬ ወጣው። አመራርህ ባዶ ይሁን። አብይ አህመድ ወለጋ ሄዶ በኦሮምኛ የተናገረውን ኢትዮጵያዊ ሁሉ ማዳመጥ አለበት። ኢትዮጵያዊ ነኝ የሚል ሁሉ አብይ አህመድ ወለጋ ሄዶ የተናገረውን ነገር ማዳመጥ አለበት። ሰሞኑ በዚህ ሰዓት ምንድን ነው ያለው? በኢትዮ ፎረም ተተርጉሞ የቀረበው አጭሯን ላሰማችሁ። ሌሱ ይንቀብኑ ወልመንጫሱ ወለጂሱ ወልጥቄሱ ወልጨብሱ ኑጋ ኦሮሞ ይችን እጁ ላይ የገባችን እድል ማጣት የለበትም። ጠላቶቻችን እኛን ለመስበር ከኛው ውስጥ ኦሮሞን ነው እየፈለጉ ያሉት። ጠላቶቻችን ቢላ ይዘው ወደኛ እየሮጡ ትንሽ መረርም ያለ መልእክትም ቢሆን ግን ማዳመጥ አለብን። ያው መነሻዬ እዚህ ቲክቶክ ላይ ያሉ እነዚህ የምታያቸው ወጣቶች ነው። ግን ለነዚህ ወጣቶችም አሁን አለፍ ብዬ ትናንትና ነው ሳይ አንዳንድ ነገሮች እዚህ ሶሻል ሚዲያ ላይ ያየውና እኔ ለወጣቶቹም ላዛውንቶቹም የሆነ መልእክት ላስተላልፍ ነው። ጠንከር ቢልም ግድ የለም አዳምጡት። ተስማሚ ከሆነ ወይንም ደግሞ ትክክል ነው ብላችሁ ካመናችሁ ብቻ ሼር አድርጉት። አንደኛ በብዛት እኔ ከአዛውንቶቹ ልጀምር። እዚህ ሶሻል ሚዲያ ላይ እድሜያቸው ከ50 ዓመት በላይ የሆኑ ምንም ስራ የሌላቸው ሶሻል ሚዲያ ላይ ቁጭ ብለው ወሬ፣ ሐሜት፣ አሉባልታ ብቻ በማዳመቅ ጊዜያቸውን የሚያጠፉ አሜሪካ፣ አውሮፓ ምናምን የሚኖሩ ብዙ አሉ። ጥቂቶቹ በዋናነት የሚታወቁ ናቸው ሶሻል ሚዲያ ላይ። ምንድነው ሁሌ የሚጠብቁት? ወሬ። እንትና ከእንትና ጋር ተጣላች፣ እንትናን ሰደበችው፣ እንትናን እንደዚህ አረገችው ብለው እንደዚህ አይነት ወሬ ርዕስ ይዘው 4 ሰዓትና 5 ሰዓት ቁጭ ብለው በየቀኑ ያወራሉ። አንድ ጊዜ አንዳንዶቹ ትዳር አላቸው፣ ልጆች አላቸው። ምልህ እንዴት እንደሚኖሩ መድኃኒዓለም ነው የሚያውቀው። ልጆቻቸው ወይንም እነሱም ለህይወታቸው ግባቸው ምን እንደሆነ ሁሉ አይታወቁ። ኦፍ ኮርስ አንዳንዶቹ ቢዝነስ ነው። የሰው ገበና ቁጭ ብሎ ማኘክና ማውራት ለአንዳንድ ሰው ገንዘብ ያመጣል።
ለዛ ነው ቁጭ ብሎ እንትና ከእንትና ጋር ተጣላች ተሸናቆረች የሚለው መፍትሄ ሊያመጣ አይደለም ወይ ደግሞ ሰላም ሊያወርድ አይደለም እርቅ ሊያመጣ አይደለም በቃ ስራው ነው ሐሜት ወሬ አሉባልታ ልክ ቁጭ ብሎ ድሮ ሀገራችን ቡና እየጠጡ በቃ ይሄ ዘመናዊው ቡና ነው ማይጠጣው እንጂ ቁጭ ብለው ይሄንን ሲያኝኩ የሚውሉ አሉ እባካችሁ እንደ እድሜያችሁ ሌላ ስራ ፍጠሩ ወይ ሌላ ሐሳብ ወይ መጽሐፍ ታንብባችሁ አዲስ ኮንቴንት ፈጥራችሁ ሶሻል ሚዲያ ላይ ብቅ በሉ እንዴት ሰው 20 አመት 30 አመት ቁጭ ብሎ ሐሜት ወሬ አሉባልታ የሰው ትዳር የሰው ሪሌሽንሺፕ ላይ ሲያወራ ይውላል በጣም አሳፋሪ አሁን አንድ ጀርመን ሚኖሩ ትልቅ እናት አሉ እኔ አያቴም ይሆናሉ ሴትየዋ ጂጂ ነው ደሞ እንደወጣት ስማቸው ነው ያሉት ትልቅ ሴት ናቸው እና ጂጂ ነው ያሉት እሳቸው አይ ቲንክ አገር ቤት ከሌላ ወንድ ልጅ ወልደው እዚህ ጀርመን መጡ ከሌላ ጋር ተጋቡ አሁን ልጅቷ እዛ ጀርመን አብራቸው ትኖራለች አንድ ወጣት አገቡ ሁለት ሴት ወለዱ እሳቸውም ልጅቷም የሳቸውን አራያ ተከተለች ሁለት ልጆቿን ትታ ወጣት ባለቤቷን ትታ ሚዲያ ላይ መጣ በቃ ምንቅር ትላለች በጣም ነው የሚያሳፍረው በጣም ነው በቃ እናቷ ያሳዩዋትን መንገድ ተከተለች አይኖ ልብ ስትገዛ ይቆጫታል በልጆቿ ህይወት ነው የምትጫወተው ሚዲያ ላይ ከወንዶች ጋር እንጣጥ ለማለት ለመቅበጥ ለመንዘላዘል ብላ ልጁን ትታ ሁለት ሴቶች ልጆቿን ትታ እኚ ትልቋ ሴትዮ እናትየዋ ጂጂ ነው የሚባሉት ደግሞ የወጣት ስም ነው ያላች እሳቸው ጋር ሆና በቃ ለመበላቀጥ ነው ሚዲያ ላይ ሌላ ምንም ምክንያት ኖሯት አይደለም ብዙዎቻችሁ የምታሳዝኑት ሴቶች ቪክቲም ይጫወታሉ ሴት ልጅ ልትባልግም ስትባልግም ምን ትላለች መታ ሚዲያ ላይ ታለቅስና ሸነቆረኝ እንዲያረገኝ እንዲሰደበኝ ውሸቷን ሴት ልጅ ሚዲያ ላይ መታ ለማውራት ከደፈረች እመነኝ ባሏም ይሁን ቦይፍሬንዷ በጓዳ ውስጥ ለተደበደበው ወደ ኋላ አትልም ዳናዊት መክብብና 4 የሥራ ባልደረቦቿ በማጭበርበር ክስ ፍርድ ቤት ቀረቡ። ታዲያ ዳናዊት መክብብና የሥራ ባልደረቦቿ እንግዲህ በመቶ ሺዎች የሚቆጠር ገንዘብን ጥቂት ከማይባሉ ሰዎች ላይ በማጭበርበር ወንጀል ተጠያቂ ሆነው ክስ ተመስርቶባቸዋል። ታዲያ የክስ መዝገቡ እንደሚያስረዳው ከሆነ ግለሰቦቹ ወደ ውጭ ሀገር እንወስዳቸዋለን በሚል ተስፋ ጥቂት ከማይባሉ ሰዎች እንግዲህ ከእያንዳንዳቸው ተበዳይ 437,000 ብር ያህል ተቀብለዋል በሚል ነው። ታዲያ ተበዳዮቹ ወይንም ደግሞ ከሳሾቹ ዳናዊት መክብብ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑን እንግዲህ አስታውቀዋል። ታዲያ ፍርድ ቤቱም የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት እንግዲህ የካቲት 27 ቀን 2018 ዓ.ም ተለዋዋጭ ቀጠሮ መስጠቱም ተነግሯል። ጋይስ እኔ በዚህ አጋጣሚ ልነግራችሁ የምፈልገው ነገር ምንድነው ማንም ሰው ፕሮሞት ያድርግ ማንም ሰው ማስታወቂያ ይስራ ብራችሁን እንዳትበሉ። ኤቭሪ አዲስ አበባ ላይ ያሉ ኮንሰልታንሲዎች ሜቢ ከ99% በላይ እንግዲህ ስካመር ናቸው። በተለይ ቦሌ 22 አካባቢ ያሉ ኮንሰልታንሲዎች እንዳለ አጭበርባሪዎች ናቸው። ሶ ብራችሁን አትርፉ ለማለት ወዳለው እንዳትበሉ። ይሄ ቪዲዮ ልመና ነው። በቃ ተውን፣ ጠመንጃ አትስጡን፣ ተኮሱ አትበሉን። በቃ ተውን። እኛ ጀግና መሆን አንፈልግም። በቃ ፈሪዎች ነን ያልነው የምራችንን ነው። በቃ ፈሪ ነን። በቃ አንችልም። ተውን። እናቶቻችን በቃ ያልቅሱ። ስንት ሰው ሞተ እኮ በቃ ይበቃል። ያለነው ደግሞ እንኖር። በቃ ተስፋችን አትግደሉብን። ቤተሰቦቻችን ሀገራችን በቃ አትግደሉብን። በቃ እንደግ፣ እንለወጥ፣ እናግባ፣ እንዳር። ተውን በእናታችሁ። አንችልም። አልገባችሁም መሰለኝ። በቃ ጥይቱ ይገላል፣ ሲተኮስ ይማታል፣ ይገላል። በቃ ንጹሃኑን ማጠፉም አላጠፉም በሚደርስባቸው በደል ላይ አቤት የሚል የመንግስት አካል እንጣ። እጅግ በጣም በሚያሳዝን ሁኔታ የተለያዩ ግለሰቦች በመተመለከቱት መንገድ አግባብነት በሌለው መንገድ የህግ ልብስ ስለለበሱ ብቻ ጥቃት እየፈጸሙ ነው የሚገኙ። ጥፋታቸውን እንኳን ለማስረዳት በሚሞክሩበት ሰዓት ላይ የተለያዩ ጥፊዎች፣ እርግጫዎችና የተለያዩ ዛቻዎች እየደረሱባቸው ነው የሚገኙ። እንደዚህ አይነት የደረሰባችሁ ድርጊት ካለ ሁላችሁም ሼር ሪፖስት እያደረጋችሁ
ሐሳቤን እንድትጋሩና ኮሜንት ላይ ሐሳባችሁን እንድትጽፉና ምን እንደተደረጋችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ይህ ነገር አቤት ሊባል ስለሚገባ ሁላችሁም ኃላፊነት ወስዳችሁ ሼር እና ሪፖስት እያደረጋችሁ ለሚመለከተው አካል እንድታደርሱ እፈልጋለሁ። የተለያዩ ንጹሃን ላይ ለሚደርሰው በደል ሁላችንም ከጎናቸው ሆነን ሁላችንም ድምጽ ልንሆን ይገባል። ሁላችሁም ሼር፣ ሁላችሁም ሪፖስት